ሰላም ጤና ይስጥልን ተመልካቾቻችን፣ ከጀነሬሽን ሚዲያ የሰዓቱን ዜና ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። ማንኛውንም ጫና ተቋቁማችሁ ለሰራተኛው ከዚህ ወር ጀምሩም አዲሱን የመንግስት ሰራተኞች ደመወዝ መክፈል አለባችሁ ሲል ሲቪል ሰርቪስ ኮሚሽን አስታወቀ። የኢትዮጵያ ቡና አምራችና ላኪዎችን ያስጨነቀው የአውሮፓ ህብረት ህግ ለውሳኔ ሀሳብ መቅረቡ ተሰማ። ኢትዮጵያ የአሰብ ወደብ ባለቤት ሆና አታውቅም ሲሉ የኤርትራው አምባሳደር ተናገሩ። አዲሱን የተሽከርካሪ ሰሌዳ የመቀየር ስራ ከ2 ወራት በኋላ ይጀመራል ተባለ። ተመልካቾቻችን የጀነሬሽን ሚዲያን ሰብስክራይብ፣ ላይክ እና ሼር በማድረግ ከእርሱ የሚጠበቀውን ኃላፊነት እየተወጡ አገልግሎቱን ያበረታቱም። በዝርዝር ወደምንመለከታቸው ዜናዎች እናልፋለን። ማንኛውንም ጫና ተቋቁማችሁ ለሰራተኛው ከዚህ ወር ጀምሮ አዲሱን የመንግስት ሰራተኞች ደመወዝ መክፈል አለባችሁ ሲሉ የሲቪል ሰርቪስ ኮሚሽን አስታወቁ። የፌዴራል ሲቪል ሰርቪስ ኮሚሽን ኮሚሽነር ዶክተር መኩሪያ ኃይሌ ለሁሉም ክልሎችና ለሁለቱ ከተማ አስተዳደሮች የሲቪል ሰርቪስ ቢሮ ኃላፊዎችና ለሚመለከታቸው አካላት በአዲሱ የመንግስት ሰራተኞች የደመወዝ ጭማሪና የአበል ክፍያ በሚመለከት መመሪያ አስተላልፈዋል። በሰጡት መመሪያ መሰረትም ከመስከረም ወር ጀምሮ አዲሱ የመንግስት ሰራተኞች ደመወዝ ጭማሪ ተግባራዊ እንደሚሆን አሳውቀዋል። ኮሚሽነሩ የደመወዝና አበል ማስተካከያ የተደረገው መንግስት የመክፈል አቅም ኖሮት ሳይሆን የመንግስት ሰራተኛውን የኑሮ ጫና ስለሚያውቅ ትልቅ ዋጋ ተከፍሎ ነው ብለዋል። ኮሚሽነሩ ደመወዙ ከመስከረም 1 2018 ዓመተ ምህረት ጀምሮ ይከፈላል። ክልሎች ምናልባት አንዳንድ አካባቢዎች በዚህ ወር ካልደረሰ ያለውን ማንኛውንም ጫና ተቋቁማችሁ ለሰራተኛው ከዚህ ወር ጀምሮ አዲሱን የመንግስት ሰራተኞች ደመወዝ መክፈል አለባችሁ ሲሉ ማሳሰቢያ ሰጥተዋል። ከአቅም በላይ በሆነ ምክንያት ከመስከረም ወር ደመወዙ ጋር አብሮ ባይከፈል እንኳን የመስከረም ወሯ ጭማሪ መጠን ጥቅምት ወር ውስጥ ይከፈላል። ከሁሉም የሚመለከታቸው አካላት ጋር መግባባት ላይ የተደረሰው ከመስከረም 1 ቀን 2018 ዓመተ ምህረት ጀምሮ ተስተካከለው ጭማሪ በመስከረም ወር መጨረሻ ከሚከፈለው የመስከረም ወር ደመወዝ ጋር እንዲከፈል መንግስት አመራር የሰጠ መሆኑን ነው የተናገሩት። ማንኛውም አይነት ተቀናናሽ ባለመብቱ በማመልከቻ ፈርሞ ካልፈቀደ በስተቀር ከወራዊ ደመወዙ መቀነስ የተከለከለ መሆኑን በመንግስት ሰራተኞች አዋጅ ቁጥር 1353/2017 በግልጽ ተደንግጓል። የፌዴራል ሲቪል ሰርቪስ ኮሚሽን የደመወዝ ማሻሻያውን በሚመለከት መንግስት ያሳለፋቸውን ውሳኔዎች መሰረት በማድረግ ዝርዝር የአፈጻጸም መመሪያዎችን አውጥቷል። የመንግስት መስሪያ ቤቶች የደመወዝ ስኬል ማሻሻያ አፈጻጸም መመሪያ ቁጥር 1110/2018 ምን ይላል? የደመወዝ ማሻሻያ ተጠቃሚ የሚሆኑ የመንግስት ሰራተኞች ባገኙት የደመወዝ ማሻሻያ ምክንያት የመደበኛ የደመወዝ ጭማሪ ዑደታቸው አይለወጥም። ለደረጃ እድገት የ1 ዓመት መቆያ ጊዜ ማሟላት አይጠበቅባቸውም። ከፍ ባለ የሥራ ደረጃ ላይ በተጠባባቂነት የተመደበ ሰራተኛ የደመወዝ ስኬል መሸጋገሪያ ልዩነት የሚታሰብበት በድልድሉ በተመደበበት ደረጃ ላይ ነው። በጥቅምት ወር 2017 ዓ.ም ተሻሽሎ በሥራ ላይ በዋለው ወይም አግባብ ባለው አካል በተፈቀደ የደመወዝ ስኬል ጣሪያ ላይ የደረሰና በአዲሱ የደመወዝ ስኬል ጣሪያው የሚነሳለት ሰራተኛ በተመደበበት የሥራ ደረጃ የአዲሱን የደመወዝ ስኬል ጣሪያ ሳያል ማሻሻያውን እንዲያገኝ ይደረጋል። ኮሚሽኑ በአንድ ተቋም ከተፈጸሙ የሰራተኞች ድልድል ወይም የደረጃ እድገት መካከል በተለያዩ ሕግን ባልተከተሉ አሰራሮች ምክንያት ያልተቀበለው ካለም የደመወዝ ስኬል መሸጋገሪያ ጭማሪው የሚሰጠው በድልድል አፈጻጸም መመሪያው መሰረት ሰራተኛው በሚያሟላበት ደረጃ ከተደለደለ በኋላ ነው። ከፍ ካለ የሥራ ደረጃ ላይ በሚታሰብ ደመወዝ ተቀጥሮ ወይም ተመድቦ እየተቀነሰ የሚከፈለው ሰራተኛም የደመወዝ ስኬል መሸጋገሪያ ተጠቃሚ የሚሆነው በሚያሟላበት ደረጃ ላይ ተመስርቶ ይሆናል። በሙከራ ቅጥር ላይ የሚገኝ ሰራተኛ የዚህ የደመወዝ ስኬል መሸጋገሪያ ተጠቃሚ ይሆናል። ኢትዮጵያ የአሰብ ወደብ ባለቤት ሆና አታውቅም ሲሉ የኤርትራው አምባሳደር ተናገሩ። የኤርትራ መንግስት የአውሮፓ ህብረትና ሌሎችም ሀገራት አምባሳደር የነበሩት አምባሳደር አምደ ብርሃን በሰጡት ቃለ ምልልስ በኢትዮጵያና በኤርትራ መካከል ጦርነት የሚቀሰቀስ እንደማይመስላቸው አስታውቀዋል። አምባሳደሩ ዛሬ ባደረጉት ቃለ ምልልስ ሰፋ ባሉ ጉዳዮች ላይ ማብራሪያ የሰጡ ሲሆን በኤርትራና ኢትዮጵያ መካከል ያለው ግንኙነት የረጅም ጊዜ የጦርነትና የግጭት ታሪክ ያለው መሆኑን ገልጸዋል። ለዚህ ደግሞ ሁለት እርስ በርሳቸው የሚቃረኑ ምክንያቶች እንዳሉ ጠቅሰዋል። አምባሳደሩ ሲያብራሩም አንደኛው ኢትዮጵያ በአክሱም ስርወ መንግስት አንስቶ ለ3000 ዓመታት በነጻነት የኖረች ሀገር ናት፣ ኤርትራም የኢትዮጵያ አካል ነበረች የሚለው ነው ካሉ በኋላ ይህንን የሚያነሱት በኢትዮጵያ ገዢ መደብ ውስጥ ያሉ አካላት መሆናቸውንና ትክክል አለመሆኑንም ገልጸዋል። ሁለተኛውና ከኤርትራ በኩል የሚጠቀሰው ደግሞ በክፍለ ዘመኑ መባቻ አካባቢ በነበረው የአዶሊስ ወደብ ስልጣኔ የአክሱም ስርወ መንግስትም የዚህ አካል ነበር የሚለው ነው። ነገር ግን ይህ ስርወ መንግስት ከወደቀ በኋላ መልሶ አላንሰራራም ብለዋል። አምባሳደር አምደ ብርሃን የኢትዮጵያ መንግስት የአሰብ ወደብን በተመለከተ ያነሱትን ታሪክ በተመለከተ ተጠይቀው አሰብ የኢትዮጵያ ሆኖ አያውቅም። አሰብ በመጀመሪያ እንደ ወደብ የተገነባው በጣሊያን ቅኝ ግዛት ወቅት ነበር። ሲቀጥሉም ከወደብ በጥቂት ኪሎ ሜትሮች ርቀት ላይ ስላለህ መብት አለህ ማለት
ማለት አይደለም፣ ይህንን የሚገልጽ ህግም የለም በማለት ተናግረዋል። የኢትዮጵያ ቡና አምራቾችና ላኪዎችን ያስጨነቀው የአውሮፓ ህብረት ህግ ለውሳኔ ሀሳብ መቅረቡ ተሰማ። የአውሮፓ ህብረት የጸረ ደን ጭፍጨፋ ህግ ለአንድ ዓመት እንዲራዘም የአውሮፓ ኮሚሽን የውሳኔ ሀሳብ ማቅረቡም የኢትዮጵያ ቡና አምራችና ላኪዎችን ማስጨነቁ ተገልጿል። ህጉ በደን ጭፍጨፋ የተመሰረተ ቡና፣ ኮካዋ፣ አኩሪ አተር፣ ጣውላ፣ የዘንባባ ዘይት፣ የህትመት ወረቀትና ጎማ ወደ አውሮፓ እንዳይገባ የሚያግድ ነው። የህጉ ተፈጻሚነት ለአንድ ዓመት እንዲራዘም ሀሳብ የቀረበው የህጉ ማስፈጸሚያ የኢንፎርሜሽን ቴክኖሎጂ ስርዓቶች ገና ዝግጁ ባለመሆናቸው እንደመሆኑ ኮሚሽኑ ገልጧል። ኢትዮጵያ የህጉ ተፈጻሚነት ለአንድ ዓመት እንዳይዘጋላት ከአሁን ቀደም ጠይቃ ጥያቄው ተቀባይነት ማጣቱ ይታወሳል። አዲሱን የተሽከርካሪ ሰሌዳ የመቀየር ስራ ከ2 ወራት በኋላ ይጀመራል ተባለ። የትራንስፖርትና ሎጂስቲክ ሚኒስቴር ባወጣው የተሽከርካሪ ሰሌዳ ለውጥ መመሪያ መሰረት አዲሱ የተሽከርካሪ ሰሌዳ የመቀየር ስራም ከ2 ወራት በኋላ እንደሚጀመር በሚኒስትሩ የትራንስፖርት አገልግሎትና ቁጥጥር ዘርፍ አማካሪ አቶ ተስፋ ሐዲስ ለአሃዱ ተናግረዋል። ከዚህ በፊት የተመዘገቡ ተሽከርካሪዎች የቀድሞውን ሰሌዳ በመመለስ አዲስ የተሽከርካሪ መለያ ቁጥር ሰሌዳ እንዲወስዱ የማድረግ ስራ እንደሚሰራም አመላክተዋል። በኢትዮጵያ የተሽከርካሪ የመለያ ቁጥር ሰሌዳ አይነቶችና ምልክቶች መወሰኛና የአገልግሎት አሰጣጥ መመሪያ 1050/2017 ሆኖ መጽደቁ ይታወሳል። በመመሪያው መሰረት አሁን በስራ ላይ ያሉ የተሽከርካሪ ሰሌዳዎች ላይ የሚቀመጠው የተለያዩ ክልሎችና የከተማ አስተዳደሮች መለያዎች ተመሳሳይ መለያ እንዲኖራቸው ያስገድዳል። በሀገሪቱ የሚመዘገብ ሁሉም ተሽከርካሪዎች የሚለጥፉት የመለያ ቁጥር ሰሌዳ ላይ የኢትዮጵያ ካርታ እንዲሁም ኢትዮጵያ ባጸደቀችው ዓለም አቀፍ ስምምነት መሰረት የተሰጣትን ሀገራዊ ልዩነት ምልክት ኢቲኤች እና ኢቲ የሚል የግዕዝ ፊደላትና የላቲን ፊደላት ይዘት እንዲኖረው ይደረጋል። መመሪያው አሁን በስራ ላይ ያሉ የተሽከርካሪ ሰሌዳዎች ላይ የሚቀመጠውን የተለያዩ ክልሎችና የከተማ አስተዳደሮች መለያዎችን አላካተተም። ተመልካቾቻችን ከጄኔሬሽን ሚዲያ ለሰዓቱ የነበሩን ዜናዎች እነዚህን ይመስሉ ነበር። የጄኔሬሽን ሚዲያ ወቅታዊና ታማኒ መረጃዎች እንዲደርሷችሁ የጄኔሬሽን ሚዲያን ሰብስክራይብ፣ ላይክ እና ሼር በማድረግ ከእርሱ የሚጠበቀውን ኃላፊነት እየተወጡ አገልግሎቱን ያበረታቱ። ጤና ይስጥልን።